ይበቃናል። ለማንኛውም ሰዓታችሁን ስለተጋፋው እንግዲህ ከባድ ይቅርታ። ይሄው ነው። ጥንት አባቶቻችን ሰው ገዳይ ነበሩ፣ እኛን ያፈዘዘን ምንድን ነው ነገሩ የሚለውን ነገር ሁሉም የቤት ስራ አድርገውና በዛው እንቀጥላለን። እያየን ደግሞ እንጨምራለን። ያው ሸቀል አድርገን እንምጣ። ሰላም ሁኑልኝ። ቴንኪው፣ እናመሰግናለን ዳሞት። ቴንኪው ወንድማለም፣ ክበርልኝ። ያነቃቅተን የርክ እንጂ ምንም እንትን ያልከን ነገር የለም፣ ችግር የለም። ያ ኦኬ ጨለም ማለት ቆይ፣ እሺ አሁን ሰዎችን እንጋብዝ እንዴ? ኧረ ልጄ ምን ሆኖ ነው? አበደ? አለው እንዴ? እንድሪስ ሰላም ይኪ፣ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሰላም። እናንተ ከላይ እስከታች ሁሉም ሰላም ነው? እስካሁን አለን። ያ አብሽር ኑሮልን፣ በርቱ። እሺ ቀጥል። ሰይድ ትናንት ወዲያ ያስመዘገብኩት 5,000 ብር ሰይድ ፋኖ በእንድሪስ ብላችሁ ያዛችሁት አስገብቷል። ደረሰ ልክ ያለው በጃውሲት ልክ ያላታለ ቴሌግራም ላይ። እሺ ቴንኪዩ። በወጣ ይተካ። እናመሰግናለን። አይዟችሁ፣ በርቱ። አላህ ይገዛችሁ። አሜን። ያላ ሰላም። እሺ ወንድሜ፣ እሺ ኦኬ። እስኪ ቆይ ላስገባችሁ። እረኛ የሚባል ልጅ ነበረ። የት ሄደ? የሆነ እረኛ የሚባል ሰው ማውቀው ሰው ነበር። እረኛ የሚባል ሰው የሁላችሁም ታውቁታላችሁ። ሸር አድርጉልኝ። ለምን ያው ከዚህ በኋላ ሶሻል ሚዲያ ልንኗኗር ስለማንችል ማለት ነው። አሁን በትዕግስት ገንዘቡ እናሰባስባለን። እዛ በኋላ ግን ዳቦና ኬኩን ለይተን የተበላሸውን አትክልትን ምንንም ዝም ብሎ በወሬ ሳይሆን አሁን አማራነትን የሚቀማኝ የለም የሚሰጠኝ የለም የሚል ብዙ ሰው አለ። ነፍስን ትቀማለን እና እንደዛ ኔትወርክ የለውም። ማይኮ አትሳ እስኪ አንድ አዝማሪ እንትን በለልኝና ያ እኮ አየዋችሁ እኮ ትንሽ እንትን አላችሁ። ቤተሰብ ሌላ አዳዲስ ሰዎች እንዲመጡ ታብታብ ኮፒ ሊንክ አድርጉ እስከትችሉት ማለት ነው። ወደ 1 ነጥብ ከፍ አድርጉት ታቡን። ኮፒ ሊንክ ደግሞ ከስር ትንሽ ከፍ አድርጉት። እውነት ለመናገር የለም ትናንት አይታችኋል። በየቦታው 2 ግሩፕ ላይ ልከው እዚህ እንዳለ ሆኖ ማለት ነው። ከዚህ ስምሬት ተሰጥቷችኋል። እዚህ ቤት የእናንተ ጥንካሬ ግን ንቅንቅ አላደረገውም ቤቱን ማለት ነው።